እሺ ሼኹል ኢስላም ኢብኑ ተይሚያ ከዚህ የተሐድሶ ሐዋርያዎች መካከል አንዱ እንደሆነ የአራቱ መዛፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሉክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ኦኬ። ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነውና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል አንደኛ የአህባሾች ጀማዓ የጠመመ ቡድን ከአለል ሱና ወልጀማ የሙስሊም ጀማዓዎች የወጣ ነው። የማ አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ነው? ከጀማው የወጣ ነው። ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው። ሙስሊም አይደለም ነው ሊትራሊ። ቀጥል። ያ እሺ። ሁለተኛ በዚህ ጀማዓ ፈትዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈትዋ ማለት ነው ምንም ጥቅም የለውም አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ያ ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ ሉክ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር ካለቱም ተከታዮች ምክር መስጠት ያለ ይቀጥላል። ይሄ እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። አረፋ መቼ ነው የሚከበረው? ኡስማን አረፋ ነው ያልከኝ? ሮብ በእኛ በኢትዮጵያ ረቡዕ የእርድ በዓል ነው አይደለ? በትክክል። የዛለታ አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል? እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ? አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው ተንቀሳቃሽ ነገር ልታደርገው ነው? አሁን አንተ እያልክ ያለው በሱፊና ዋሃቢ በሚባለው ጀማዓ መካከል ልዩነት አዳምጠኝ። ልዩነት እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማዓ ልትቀላቀለኝ የምትችለው አይነት ሰው ነው። ገብቶሃል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን፣ በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል። ናም ይከፈላል። አኺሩ ዘማን ላይ ረሱል አለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱን ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም። ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። which means ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል። አንተን አይደለ? አይተዋል አሁን ስናነብ። እያየሁት ነበር። ያ እኮ የሰው ሀሳብ። ነብይ ደግሞ አደርብ ከደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ ነብይ ደግሞ እንዲህ ብሏል። አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣
ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል። ስለዚህ አንተን የከፈርከው ወይንስ እና አህመዲን ጀበል ጀማ ነው የከፈረው? ዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ታከፍራላችሁ። ሉክ አሁን ከወጥመዱ አታመልጡም። ኡሳማ ችግር የለውም። እሺ ልለፍ። እሱን ለምን መሰለህ? የእኛው አጣብቂኝ ውስጥ ይቀጣችኋል። አየው አይደለ?